ለሁላችን ይሁን። አሜን አሜን። መዝሙር 108 በቅንፍ ወይ በመደበኛው ትርጉም 108 ቁጥር 1 ላይ ልቤ ጽኑ ነው አቤቱ ልቤ ጽኑ ነው እቀኛለሁ በክብሬም እዘምራለሁ ይላል። ልቤ ጽኑ ነው አቤቱ ልቤ ጽኑ። እንዲሁ ዳዊት በሌላ ቦታ ልቤ ምንድነው ብሏል? ጽኑ ነው ብቻ ሳይሆን ልቤ ጨካኝ ነው አቤቱ ልቤ ጨካኝ ነው። ኦኬ ልቤ ጨካኝ ነው አቤቱ ልቤ ጨካኝ ነው ይላል ዳዊት ማለት ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር በዘመናቸው የተጠቀመባቸው እግዚአብሔር በኑሯቸው ላይ የተገለጠባቸው ሰዎች እግዚአብሔር በመንፈሳዊ በስጋዊ ነገራቸው ላይ የተገለጠባቸው ሰዎች በሙሉ ይሄ መንፈስ የነበረባቸው ሰዎች ናቸው ወይም ልባቸው የዚህ አይነት ሰዎች ነበሩ። አቤቱ ልቤ ምንድነው? ጽኑ ነው በመለና ልቤ ጨካኝ ነው ብሎ ዳዊት የዘመረው መዝሙር አይነት ማለት ነው። ልቤ ጽኑ ነው ልቤ ጨካኝ ነው። እግዚአብሔር በሕይወታቸው በዘመናቸው በአገልግሎታቸው በቤተሰባቸው በትውልዳቸው ጣልቃ ገብቶ የተሳተፈባቸው ሰዎች አንዳች ነገር ከነሱ ጋር ያደረገባቸው ሰዎች በሙሉ ልባቸው ይዚያነት ነበር። ሁሉንም ሰዷቸው። ሎጥ ከዛ ምድር ሲተርፍ እናቀዋለን ልቡ ጨካኝ ሰው ነው። ምን ማለት ነው? በሶዶምና በጎሞራ ከተሞች ውስጥ ካለው ነገር ጋር ምን አለ? ሰው ሁሉ ተመሳስሎ ሲኖር ሎጥ ወሰን ነው አይደለም? ሰው ሁሉ ከእድር ይባረራል ወይም ከማህበራዊ ህይወት ይገለላል። በዛ አይነት ህዝቡ በሚኖረውና እድሩ ቁቡ በተስማማበት ኑሮ ካልኖረ ሎጥ ሶዶም ውስጥ መኖር አይችልም። ሎጥ ግን ልቡ ምንድነው? ጨካኝ ልቡ ጽኑ ነው። ስለዚህ ሎጥ ሳይመስል ነው ኢየሱስ የሚጠላው ኃጢአት ታውቃላችሁ አይደል? መምሰል የሚባለው ኃጢአት ዘማዮችን ይቅር ብሎ ተከታይ አድርጓቸዋል። ቀራጮችን ይቅር ብሏቸው ተከታይ አድርጓቸዋል ኢየሱስ። ሌሎችንም በክፉ ስርዓት ውስጥ የነበሩ ሰዎችን ይቅር ብሎ ደቀ መዝሙር አድርጓቸዋል። ግብዞችን ግን ለደቀ መዝሙርነት አልጠራቸውም። ወይም ግብዝነት የግዕዝ ቃል ነው፣ በአማርኛ ማስመሰል ነው። እና ሳይመስል ኖረ ሎጥ። እግዚአብሔር የሚጸየፈው ኃጢአት ነው። ለምሳሌ ግብዝ ለመፈወስ ዝግጁ ስላይደለ የሚያስመስል ሰው ለመሆን ዝግጁ ስላይደለ እግዚአብሔር እንግዲህ መድኃኒት አያስፈልግም ብሎት ያልፋል። በዘመናት ሁሉ ኖህን እንውሰድ። ኖህ የጥፋት ወደ ምድር ሊመጣ በደረሰ ጊዜ ሁሉ ሰዎቹ ሲበሉ ሲጠጡ ሲዘፍኑ ሲጨፍሩ ኖህ ማህበረሰቡ እድሩ ቁም ሁሉ ተስማምቷልና እኔ ብገለል እኔ ወጣ ብል ትንሽ እንደው ጥሩ አይደለም ሰው እንደው አበዛው አከረርክ ይለኛል ብሎ አላለ። ኖህ አከረረ። ክብር ለእግዚአብሔር ይሁን። አሜን። ባይዘወይ ክርስትና የአክራሪዎች ሃይማኖት ይሰማል አይደል? አብ ራሱ አክራሪ ነው። ወልድ ራሱ አክራሪ ነው። መንፈስ ቅዱስ ራሱ አክራሪ ነው። ለምሳሌ አክራሪ ይላል መዳን በኢየሱስ ብቻ ነው። አሜን አይደል? ምን አታክርሩ ሃይማኖቶች ሁሉ ወደ እግዚአብሔር ያደርሳሉ ይሌለ እንደ ያለም ተረት አብ ለምን ታከራችሁ? ኖ መዳን በሌላ በማንም የለም። አክራሪ ነው አለ ኢየሱስ። እኔ መንገዱ ነው ይሁን በእኔ በቀር ማንም አይመጣም ብሎ ያከራል። ምን አለ ማት በእናትስ በኩል ቢሆን ምን አለ በቅዱሳኖስ መላእክት በእኔ በቀር ብሎ አክራሪ ነው። ልቡ ጽኑ ነበር ኢየሱስ። በጴንጤናዊ በጲላጦስ ፊት የታመነውን ምስክር የመሰከረ የእግዚአብሔር ልጅ ነው ኢየሱስ። አሜን። ስለዚህ በራእይ መጽሐፍ ላይ እውነተኛና ታማኝ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ እውነተኛና ታማኝ ምስክር የሆነው ተብሎ ተጽፏል። ጽኑ ነበር። አሜን። አሁን የምንማርበት ምክንያት ምንድነው? ወይ የምናጠናበት ምክንያት ሁላችንም አንድ ነገር እንፈልጋለን። እግዚአብሔር በሕይወታችን ውስጥ ሲሰራ ማየት፣ በኑሯችን ውስጥ ሲገለጥ ማየት አይደለም። እግዚአብሔር በስራ በትምህርት በየትኛውም አቅጣጫ ላይ ሁሌ ጣልቃ ገብቶ ማየት እንፈልጋለን። ለዚህ ነው ክርስቶስን ከማወቅ ባሻገር የእርሱ ነገሮች በእኛ ሕይወት ውስጥ ተገልጠው ለማየት የምንሞክረው። ቸርች ምን መጣው ምን ጾመው ምን ጸልየው ቃል ምን ካፈለው ወዘተ ብዙ ነገር ምን ደግሞ እግዚአብሔርን በሕይወታችንና በኑሯችን ውስጥ ሁሉ ጊዜ ለማየት አይደል? ጳውሎስ እንዲህ አለ፣ የእግዚአብሔር ሥራ የሚበዛላችሁ ሁሉ ሚንስ ገብቷችኋል። ኖርማል ኑሮ አለ፣
የእግዚአብሔር ስራ እየበዛለት የሚኖር ሰው አለ። ይገባቸዋል። ሁለቱም ይኖራሉ። አንደኛው መደበኛ ኑሮ ነው። ሌላኛው ግን በእያንዳንዱ ነገር ላይ እግዚአብሔር ገብቶ ሲተውን ያያል። እግዚአብሔር የማያገባው የሚመስለው የኑሮ ክፍል ውስጥ ገብቶ ሲተውን ታያለ። እግዚአብሔር በክርስቶስ በኩል የማይገባበት ቦታ የለም። ጣልቃ ገብ ነው እግዚአብሔር። ኢየሱስ እንዲህ ብሏል፣ ስልጣን በሰማይና በሰማይ ነው በምድር። ምክንያቱም ብዙ ሰዎች ጌታ የሚከተሉት ምን ልበላችሁ ጌታ የሚያገባው ስለላይኛው ብቻ መስሏቸው ጌታ በዚህኛው ኑሮ ውስጥ ብዙ የሚያገባው አይመስላቸው። ስለዚህ ክርስትናቸውን ከመደበኛው ኑሯቸው ለይተው ይኖሩታል። ክርስትና ለብቻ መደበኛ ኑሮ ራሱ የቻለ፣ እግዚአብሔር ግን መደበኛ ኑሯችንን ይፈልጋል። ይሰማል አይደል? እግዚአብሔር ስራችንን፣ ትምህርታችንን፣ ነገራችንን፣ መብል መጠጥ ልብሳችንን ውስጥ ሁሉ ጣልቃ መግባት ይፈልጋል፣ መሳተፍ ይፈልጋል። የእግዚአብሔር ሰዎች የእምነት አባቶች የምንላቸው በሙሉ እግዚአብሔር በኑሯቸው ውስጥ ጣልቃ ስለገባ ነው የእምነት ሰው የተባሉት እንጂ እግዚአብሔርን ለላይኛው ብቻ ተስፋ አድርገውት እሱ ስለላይኛው ብቻ ነው የሚያገባው፣ የታችኛው በእጅ ላይ የተያዘ ነው፣ እኔ የምቆጣጠረው፣ እኔ የማስኬደው ብለው አይሉም ነበር። በአብርሃም መደበኛ የትዳር ህይወት ላይ እግዚአብሔር ጣልቃ ገባ አይደል? በአብርሃም የትዳር ህይወት ውስጥ እግዚአብሔር ጣልቃ ገብ ነበር። እኔ መጣለሁ የዛሬ ዓመት ሚስት ትወልዳለች ምናምን። እስኪ እግዚአብሔር አሁን ስለ ጓዳ ጎድጓዳ ከእስራኤል ጋር እግዚአብሔር በመደበኛ ኑሯቸው ግንኙነት ነበረው። በሎጥ ቤተሰብ ውስጥ በመደበኛ ህይወት እግዚአብሔር ግንኙነት ነበረው። በብሉይ ኪዳን ሰዎቹ ሲመጣ በአዲስ ኪዳንም እንደዚህ ጭራሽ ኢየሱስ እንዲህ አለ፣ በሰማይና በምድር ስልጣን ሁሉ ተሰጠኝ። ሚንስ የሰማዩን ጉዳይ የሚያገባው እኔ ነው፣ የምድሩን ጉዳይ ላይ የሚያገባኝ እኔ ነኝ እያለ ሰማላለ። የማይገባበት ቦታ የለም። እግዚአብሔር ልጁን በሰማይና በምድር ምን ሰጥቶታል? ስልጣን። በህይወታቸው ግን በምድራዊ ይሁን በመንፈሳዊ ህይወታቸው ላይ እግዚአብሔር ጣልቃ እየገባ እጁን ያሳያቸው ሰዎች በሙሉ አንድ ባህሪ አላቸው፣ አንድ ገጽታ አላቸው። ያም ጭካኔ፣ ጨካኝ ናቸው። መራራ ሆድ ነው ያላቸው። የእግዚአብሔርን አንድ ነገር ለማድረግ በህይወት የእግዚአብሔርን አንድ ነገር ለማድረግ እግዚአብሔርን በአንተ ህይወት ውስጥ አንድ ነገር ለማድረግ ካስፈለገ ጨካኝ ሰው መሆን አለበት። ይሰማል? ቆራጥ ሰው መሆን አለበት። ለምን እግዚአብሔር ሲገለጥ አትፍራ ብሎ የሚገለጥ ሰው ከፈራ እግዚአብሔር የሚቀጥለው መስራት አይችልም። አትፍሩ ይላል፣ አትፍራ ይላል። ዮሐንስ ባየሁት ጊዜ እንደሞተ ሰው ሆኜ ወደቅኩ አለ። ቀኝ እጁን ጫነብኝና ምን አለኛል? አትፍራ አለኛል። ዮሐንስ ፍርሃቱን ሲያቆም ራእዮች መገለጥ ጀመሩ። ይሰማል አይደል? በኋላ ላይ የገፋችሁ ስትሄዱ ራእይ መጽሐፍ ላይ ትንሽቷን መጽሐፍ ብላ ተባልኩኛል። በላኋት፣ አፌ ላይ ተጣፍጣለች አለ። እግዚአብሔር ቃል ስትበላ ይጣፍጣል። አሁን መሮት የሚበላ እዚህ አለ፣ እየመረረው የሚበላ ኮሶ ያለ አለ። የለም ስንማር ነው እየሳቀን ስንማር እንዲጣፋንስ አረቀ ያልክ ይገባል። የሚያመጣው ውጤት ምን ታውቃለህ? ከዚያ ከበላሁት በኋላ ሆዴ መራራ ሆነ። ሆዴ ምን ሆነ? መራራ ኮምጨጭ አለ። ውስጡ ሲበላው ይጣፍጠዋል፣ ሲገባው ይለውጠዋል። በዚህ ዓለምና እግዚአብሔር በሚጠላው ነገር ላይ ሰውየው ኮሶ ይሆነ ነበር። ቃሉ እንዴት ነው ሲባል እንደ ማራፌ ላይ ይጣፍጣል። ከገባ በኋላ ግን እንዲህ አለ፣ ሆዴ መራራ ሆነ። ይሰማል? ሆዱ መራራ ከሆነ በኋላ አንድ ነገር ተፈቀደለት። እንግዲህ አሁን በአሕዛብ በነገድ በሕዝቦች በነገስታት ላይ ትንቢት መናገር ትችላለህ አለው እግዚአብሔር። ምን ሆናል? አሁን መራራ ሰው ሆነ። እግዚአብሔር መራራ ካለው፣ ጨካኝ ካለው፣ ጽኑ ካለው በአንተ ጠብ አያደርግም ምድር ላይ። ፈሪውን እንኳን ሲገናኘው አንተ ብርቱ፣ ጽኑ፣ ኃያል ሰው ይላል እግዚአብሔር። ሰውየው ፈሪ ነው። ምክንያቱም እግዚአብሔር በሰፊ ሰርቶ አያውቅም። እግዚአብሔር በቦቅቧቃ በጅማ ቋንቋ ሰርቶ አያውቅም። ለታነስ በቋንቋው ሰውዬ ሲያገኘው እንደዚህ ይላል፣ ጌዲዮን አንተ ጽኑ፣ ኃያል፣ ብርቱ ሰው። ጌዲዮን ግን ምድያማውያንን ፈርቶ በዋሻ ውስጥ ሆኖ ስንዴ ወጋ ነበር ተሽሽጎ። እግዚአብሔር ግን ሲገለጥለት አንተ ጽኑ፣ ብርቱ፣ ኃያል ሰው። ጌታ ይመስገን። ለምን? እግዚአብሔር በብርቱ፣ በጽኑ፣ በጨካኝ፣ በልቡ በቆረጠ ሰው ነው የሚሰራው። አሁን አንድ ታሪክ ከመጽሐፍ ቅዱስ ውስጥ ነው። በብሉይ ኪዳን ዘመን ክህነት ለሌዊ ሆነለት አይደለም? 12 ነገድ አለ። እግዚአብሔር
12ቱን ካህን ማድረግ አይፈልግም? ካህን ማድረግ አይችልም እንዴ? አሁን ሁላችንም ካህን ያደረገን ያኔ ምን አለ ሙሉ እስራኤልን ቢያደርግ? ሌዊ ለምንድን ነው እግዚአብሔር እድል ፈንታው የሆነ እግዚአብሔር ርስት የሆነለት የእግዚአብሔርን ፈቃድ ማወቅ ለሱ የሆነለት ለምንድን ነው ሌላው ተቀምጦ? ዳዊት እንዲህ አለ። ዳዊት ከይሁዳ ነገር ነው በርግጥ አቤቱ ልቤ ጨካኝ ነው፣ አቤቱ ልቤ ጽኑ ነው። እግዚአብሔር በህይወታቸው የተገለጠባቸው እግዚአብሔርን በህይወት የገለጡ ሰዎች ሁሉ መጽሐፍ ቅዱስ ውስጥ ልባቸው ምንድነው? ጨካኝ። ልባቸው ምንድነው? ጽኑ። አንድ ታሪክ ከመጽሐፍ ቅዱስ ዘፍጥረት መጽሐፍ ላይ ዘፍጥረት መጽሐፋችን ላይ ምዕራፍ 34 ላይ ገና ያዕቆብ ወይም እስራኤል 12 ልጆች ወለደ። ይሰማል? ስንት ልጆች? 12 ልጆች። ገና መውለዱ የመጀመሪያው ልጅ ሮቤል ነው። ከዛ ይሁዳ ማነው? ስምዖን አለ፣ ሌዊ አለ፣ አራተኛ ላይ ይሁዳ አለ። እንዲህ ያለ ይቀጥላል እስከ መጨረሻው እስከ ቢንያም ድረስ ይሄዳል። 12 ወንዶች ልጆች አሉ። ከዚያ በኋላ ከ12ቱ ልጆች ሁለቱ ስምዖንና ሌዊ በአንድ ወቅት አንድ የሆነ ነገር ፈጠሩ፣ የሆነ ችግር ፈጠሩ። እህታቸው ዲና የምትባለው ማለት ነው 13ኛዋ ሴት ስለሆነች ከ12ቱ አልተቆጠረችም። 13ኛዋ ልጅ ዲና የምትባለው ልጅ ያው በያዕቆብ ቤተሰብ በእስራኤል ቤተሰብ ውስጥ ተወልዳ ያደገች ነች። ያዕቆብ የእስራኤልን አምላክ መፍራት ለማስተማር ሙከራ ያደረገ ቢሆንም ያልተሳካለት ሰው ነው። በመጽሐፍ ቅዱስ ውስጥ ልጆቻቸውን በአግባቡ ካላሳደጉ የእግዚአብሔር ሰዎች ውስጥ አንደኛው ያዕቆብ ነው፣ ሌላኛው ሳሙኤል ነው። ነብዩ ሳሙኤል ልጆቹ መረን ወጡ ወይም ደግሞ ጉቦ የሚበሉ የሚያዳሉ ባቸው ሳሙኤል ልጆች እንዳንተ አይደሉም ተባለ። ምክንያቱም ሳሙኤል የነቢያትን ልጆች ነው የሚያስተምረው። ሁሌ ከጉባኤ አይጠፋም፣ ጉባኤ ላይ ነው የሚደክመው፣ ቤቱን ረስቶታል። እና የነቢያትን ልጆች ሁሌ ሲያስተምር ነቢይ ሲያስመርቅ በዲግሪ በዲፕሎማ ልጆቹ ተረስተዋል። እና በኋላ ልጆቹ ሲያድጉ አደገኛ ሞዘን ነው። እና የሳሙኤል ልጆች እንደ ሳሙኤል አልነበሩ። አንደኛው ያዕቆብ ነው። ልጆቹ ላይ ኢንቨስት ያላደረገ ሌላ ነገር ይወድ ስለነበረ ከልጆቹ ይልቅ ሚስቶቹን ይወድ ነበር። እዚህ ነው እግዚአብሔር መጨረሻ አከርካሪውን የሰጠው በብዙ ምክንያት፣ በአንድና በሁለት ምክንያት። ከዚያች ቀን ጀምሮ ያዕቆብ ያ ነገሩ ተወግዶለታል። ልጆቹ ላይ ኢንቨስት አላደረገም። ስለዚህ አንዷ ሴት ልጁ ዲና የምትባለው ዲና በያዕቆብ ቤት ውስጥ ተከልላ መኖር ሰለቻት። ሁሌ ያዕቆብ እንዲላታል፣ እኛ የእስራኤልን አምላክ ነው የምናመልከው። ይሄ እዚህ ከተማ የሚኖሩት በሙሉ አሕዛቦች ናቸው፣ ያልተገረዙ ናቸው። እነዚህ የምታያቸው በመስኮት የምታያቸው ሴቶች ሁሉ በዚህም አንጠልጥለው የሚዞሩት ሁሉ ከተስፋው ቃል ውጭ ናቸው። እኛ የተስፋው ቃል ነን፣ መሲሁ ከኛ ነው የመጣው እያለ ያስተምራታልና አንድ ቀን ግን በጣም እስከመቼ ነው እግዚአብሔር ያው ያለኝ አባቴ የሚያቆኛልና በመስኮት የምታያቸው የአገሩን ሴቶች ልጆች ልታይ ወጣች ይላል። ያ በክርስትና ፈቃድ የለም አይደለም? የዓመት ፈቃድ አለ። ክርስትና ለተወሰነ ቀን አቁሞ ይችን ዓለም ቼክ ማድረግ ይፈቀዳል አይደል? እሷ ግን ፈቃድ ወስዳ ቼክ ልታረጋት እስቲ አንድ ጊዜ ያውና ያለ ፋዘር የጸሎት ጉባኤ የፕሮግራም የቃል ጥናት እያለ ገደለኝ እና ልውጣና እንደዚህ ቻለም ልጆች ሉን ብላ ወጣች አይደል? ታሪኩና ቀዋለ ዲና እንደ ወጣች ማንም ሰው ከክርስትና ፈቃድ ውስጥ ወጥቶ ቢሄድ በሰላም አይመለስም። ይመለሳል ግን በሰላም አይመለስም። ይሰማል አይደል? ማንም ሰው በዓለም ታሪክ ውስጥ ክርስትናን 15 ቀን ሲያቆም ይችላል ዓለም ሊብሉ ቢመጣ ይመጣል ግን በሰላም አይመጣም። የሆነ ነገር ተፈትሎት ነው የሚመጣው መዘዝ። ወጣች። ስትወጣ የአገሩ ልጅ ሴኬም የሚባል ጎረምሳ አያት ይላል መጽሐፍ። ከዛ በኋላ ለልቧ ደስ በሚያሰኛት ነገር ተናገራት። በልቡ ቅርጽ እየሳለ በቀይ ስሙ ጦር እያሾለከ ፍቅር አሉት ስሙን አሳንስ ያለስ አንቺስ እንደኛ አርቆሽ ነበር ወይ መጽሐፍ ቅዱስ ላይ እኮ ለልቧ ደስ በሚያሰኝ ነገር ተናገረ። በአባቷ ቤት ሁሌ የምትሰማው ምንድን ነው? የእግዚአብሔር ቃል እንጸልያለን ይላል። አንድ ቃል ሮቤል ያካፍለናል አላትና ምን ነው አለችን። በመስኮት ስታይ አንዷን ሴት 10 ወንዶች ይዘዋት ወደዚያ ይላሉ። ስትመለስ ደግሞ ሌሎችን ይዛ ትመለሳለች። ቀናች
መዝሙር 72 ላይ ልጅዮ በኃጢአተኞች አትቅና ማነው መጽሐፈ ምሳሌ ማለት ነው። ልጅዮ በኃጢአተኞች አትቅና አንተ መጨረሻ ያምራል ፍጻሜ ያለ ተስፋም አይጠፋም ተብሎ ተጽፏል አይደል? መዝሙር 72 ላይ ደግሞ አሳፍ እኔ በኃጢአተኞች ቀናው እንዲህ ሳያቸው በጣም አምሮባቸው ነበርና ቀናው፣ ግን ወደ እግዚአብሔር መቅደስ ሲገባ አስተዋልኩኝ ለካ የቆሙት ድል ስፍራ ላይ ሆኖ ይሸልላሉ ማለት ስሪፒስ አድርገህ ድል ስፍራ ላይ ብትቆም ይቀናብሃል። ኃጢአተኛ ማለት ምን ማለት ነው? ሙሉ ነጭ ስሪፒስ ለብሶ ድል ስፍራ ላይ የሚሸልሉ ይቀናበታል አይቀናም። ድል ስፍራ ላይ ቆመ ሰው ሲወድቅ እንኳን አታውቅም ወይ እንዴት እንደወደቀ ብታውቀው መሬት መውደቅ ሲደርስ አይደል? መሬት ሲደርስ እንጂ እንደየቃቃቃቃ ብሎ ቆይሮ ብሎ ሁለት እግር ላይ ችግሩ ደግሞ መነሳት አትችልም። ድል ስፍራ ላይ ወደቀ እዛው መተኛ እስኪ ለመነሳት መሞከር ሌላ ችግር ነው። ኃጢአተኛ ማለት ያ ይሁንና እንደዛ ሲላት አታለላትና አስነወራት። በዚህ ሰዓት ሁለቱ ወንድሞቿ ስምዖንና ሌዊ ተንኮላሰቡ። እህታችንን ያልተገረዘ ደፍሯታልና ብለው የአገሩ ሰዎችና ሽማግሌዎች የዚያ ከተማ ነዋሪዎች መጥተው ያዕቆብን እንዲህ አሉት፣ እንግዲህ የኛ ልጅ ያልተገረዘው ያንተን ሴት ልጅ ወዷታልና ልጅን ስጠን አሉት። ያዕቆብ ልጆቹን እንዴት እናድርግ ምናምን ባካችሁ እንግዲህ አንድ ወስዷታል ደፍሯታል ምን እናድርግ? ችግር የለም እኛም የነሱን ሴቶች ልጆች እናገባለን እነሱም እኛን ያገቡናል። ግን አንድ ነገር ማሟላት አለባቸውና ነገራቸው ለመጡ ሽማግሌዎች ምን የአገሩ ወንድ ሁሉ ይገረዝ፣ ካልተገረዘ ከኛ ጋር ጥሩ የአገሩ ወንድ ሁሉ ወይ እቺማ ምን ቀላለች ብለው ወጥተው ለፈፉ። የከተማው አጥር ውስጥ ያለው ወንድ ሁሉ ተገረዘ። አንድ ቀን አለፈ፣ ሁለት ቀን አለፈ። ቁስሉ ምርቅዝ ሲልና ንፍፊታቸው በሙሉ ሰውነታቸው ሙሉ ሲነፋፋ ሲያብጥ ያን ጊዜ እንዳሁኑ ተገርዘው እንደምትወጋው የለም አንቲፔድ ምናምን በሂደት ነው መሞትም ሊኖር ይችላል። ሰዎቹ መራመድ ሲያቅታቸው ስምዖንና ሌዊ በልጅስ ሌዊ ከያዕቆብ ልጆቹ በስነስርዓት ያዘ። ዲናን አይተናታል። ሮቤል ማለት የመጀመሪያው ልጁ አባቱ ሲወጣ የአባቱን ትርፍ ሚስት የሚተኛ ሰው ነው። ስምዖንና ሌዊ ጥሩ ልጆች አይደሉም። በዚህ ዘመን አነጋገር አደገኛ ቦዘኔ ጩቤ ይዞ የሚዞር ሁለት የሚታወቁት ሰፈር ጩቤ ይዞ በመዞር ስምዖንና ሌዊ የጂማ ልጅ ነው። ይሁዳ ደግሞ ዝርክርክ ነው። ይሁዳ የሚባለው ልጁ የጾታ ስነ ምግባር ችግር ያለበት እሱ የወለዳቸው ልጆች በብልግና ይታወቃሉ። ማይ ጋድ እሺ ስምዖንና ሌዊ አሁን ያገሩ ወንድ ሁሉ መራመድም መሮጥም እንደማይችል ሲያውቁ ሰይፋቸውን ይዘው ወጡና ዘና ብለው እያሯሯጡ አረበና ያለው ወንዱ ሁሉ ጨረሱ። ሮጦ ያመለጠ የለም፣ መከላከል የቻለ የለም። ሰው ሁሉ ቁስለኛ ነው። ግማሹ አልጋ ላይ ተኝቷል። አገሩ በሙሉ ጨረሱ። ታዲያ በዚህ ጊዜ ያዕቆብ በሕይወቱ ከደነገጠባቸው ሁለት ታሪኮች ውስጥ የመጀመሪያው ተፈጸመ። ያዕቆብ እድሜው እንደ አባቶቹ ያረዘመው በድንጋጤ ምክንያት እድሜ እንደ አባቶቹ አይደለም ብሏል። በሁለት ሐዘን ምክንያት የመጀመሪያው ሐዘን የትኛው? ሌላኛው ሐዘን ልጁ ዮሴፍ አውሬ በልቶታል ተብሎ መርዶ ሲነገር፣ በእነዚህ ሁለት ነገሮች ሰውየው ውስጡ ያሉ ነገሮች ሁሉ ዳሜጅ እና እንዳሰበው ያልኖረ ሰው በሐዘን ዘመኑን የጨረሰ ሰው ነው ያዕቆብ። ልጆቹ ጥሩ አልነበሩ። ስምዖንና ሌዊ የከተማውን ሰው ሲጨርሱ ለአባትየው ምንድን ነው የሚሰማው? አባትየው ደነገጠ። እንዲህ አለችው፣ እኛ ቤተሰባችን ትንሽ ነው፣ እናንተና እሷ ነች ያለች። እነሱ የአገሩ ሰው ሁሉ ልትጨርሱኝ ነው ወይ ልታጠቡ ነው ወይ ዘሬ? ከዛ ቤተሰቡን ሰብስቦ ለቅሞ ከሀገሩ ጠፍቶ ሄደ። ያችን ሐዘን ያችን ቁጭት እና ድንጋጤ በያዕቆብ ላይ ተፈጠረችው። ያዕቆብ በልቡ እንዲያስ ማለት ያዕቆብ ሊሞት ሲል ይሰማል። ሊሞት ሲል እንደ ያው እስራኤላዊ ነው። እንደገና የእግዚአብሔርን በረከት ማስተላለፍ ስላለበት ከአባቶቹ የተማሩት 12 ልጆቹን ጠራ ሊባርካቸው። ሊሞት ሲል ባርኳቸው ሊሞት ደረደራቸው። የመጀመሪያውን ትልቁን ልጅ አመጣው ሮቤል። ያው
ሮቤል በረከት ላንተ ሊሆን አይገባም፣ የአባትን ምንጣፍ አርክሰሃል፣ ዞር በል አለ። ስምዖንና ሌዊን ሲያቸው ስምዖንን ለብቻ አላስተናገደውም፣ ሌዊንም ለብቻ አላስተናገደውም። ሁለቱንም አንድ አይነት ስለሆነ በጣም የሚዋደዱ ወንድማማች ናቸው። ባህሪያቸው አንድ ነው፣ የሚሰሩትም ስራ አንድ ነው። ሁለቱም የሚታወቁት ቅድም ባልኳችሁ መንገድ ነው። ለዚህ ሁለቱም በአንድ ላይ እንደዚህ ያላቸው ዘፍጥረት ምዕራፍ 49 ቁጥር 5 ስምዖንና ሌዊ አለ አንድ ላይ ደርቧቸው ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። ሰይፋቸው የምን መሳሪያ ነው? የአመፃ የረክስ የውከት እግዚአብሔር ደስ የማይሰኝበት ሰይፍ ነው ሰይፋቸው። ስለዚህ በምክራቸው ነፍሴ አትግባ። ሁለቱ በሚመካከሩት ምክር ላይ እኔ ለዘላለም አልሳተፍ። ሁሌ ቁጭ ብለው ከተመካከሩ ምንድን የሚያስቡት? ወንጀል፣ ግድያ ነው የሚያስቡት። ለዚህ አባታቸው እንዲያል በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። የኔ ክብር በእነሱ ጉባኤ መካከል መገኘት አይፈቅድለትም። ጉባኤያቸው ለጤና ለሰላም አይደለም። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አስነክሰዋልና ቁጣቸው እርጉም ይሁን ጽኑ ነበርና ኩርፍታቸውም ብርቱ ነበርና በያዕቆብ ከፋፍላቸዋለሁ በእስራኤልም በታትናቸዋለሁ ይልና ቀጥሎ ይሁዳን ይባርከዋል። አሁን ስምዖንና ሌዊ በረከት አመለጣቸው። ሮቤል አመለጠው፣ ስምዖን አመለጠው፣ ሌዊ አመለጠው። ሌዊ ያመለጠው ምክንያት ሰይፉ የምን መሳሪያ ስለሆነ ነው? የአመፅ ምክሩ ምን ስለሆነ ነው? ክፉ ጉባኤው ምን ስለሆነ ነው? ለክብር የማይመች ስለሆነ በዚህ ሁኔታ አባትየው ያዕቆብ ረገማቸው። የአባታቸው የያዕቆብ እርግማን በሌዊ ልጆች ላይ ሌዊ ልጅ ወለደ፣ ተዋለዱ፣ ብዙ ሆኑ። ሌዊ ልጆች ወለደ፣ ቃት፣ ሜራሪ፣ ጌርሶን። እነሱ ደግሞ ተባዙ፣ 24 ቤተሰብ 24ቱ እያለ 100 ዓመት አለፈ በእርግማን ስር። ማንም ሰው ከእግዚአብሔር የሆነ ከነሱ ጉባኤ ጋር እንዳይተባበር ያዕቆብ ረገመ። ማንም ሰው ከእግዚአብሔር ከሆነ ከነሱ ምክር ጋር አብሮ እንዳይስማማ ያዕቆብ ረግሞ ሞተ። ሌዋውያን ማንም ሰው ከሌዋውያን ጋር ህብረት እንዳያደርግ 200 ዓመት አለፈ። በምክራቸው የሚገባ የለም፣ በጉባኤያቸው የሚተባበር የለም። በእርግማን ስር 300 ዓመት አለፈ። ስንት ትውልድ ያለቀ መሰል? 400 ዓመት አለፈ። ስንት ትውልድ ያለቀ መሰል? በዚህ ሁሉ ውስጥ ሌዋውያን እርጉም ሆነው ቀጠሉ። እግዚአብሔር የምሕረት አምላክ ነው። ቀና መጣ። ይገርም እኮ አሜን። ሌዊ እግዚአብሔር የሚያስብበት መንገድ ተከፈተ። አሜን አሜን። ከተረገሙ ከ430 ዓመታት በኋላ እግዚአብሔር የያዕቆብ የእስራኤል ልጆች በስተው ከግብጽ ሲያወጣቸው ሙሴን ወደ ተራራው ጠራው። ሕዝቡ ሁሉ ሜዳ ላይ ሰፍረው እያለ እግዚአብሔር ሙሴና ወደ ተራራው ጣ ብሎት በዚያ ወጣ። 40 ቀን ሙሴ ድምፁ ጠፋ። በዚህ ሰዓት ለሌዊ የእግዚአብሔርን በረከት ወደ እርሱ የሚያመጣ አንድ ዕድል ተገኘ። አሜን። የቀረው የእስራኤል ሕዝብ ግን ያንን ዕድል የሚያጣበት አንድ ሁኔታ ተከሰተ። ያ ሁኔታ ሙሴ በተራራው ላይ በቆየ ጊዜ የተፈጠረ ታሪክ ነው። ዘጸአት መጽሐፍ ላይ ነው። ዘጸአት መጽሐፍ ኢየሱስ ይባርክ። ዘጸአት መጽሐፍ ምዕራፍ 32 ታሪኩን ነው። ሙሴ ተራራው ላይ ሄዶ 40 ቀን ቆየ። በዚህ ሰዓት የእስራኤል ሕዝብ ከግብጽ ያወጣን ሙሴ ምን እንደሆነ አናውቅ። ከምን ያወጣን? ሙሴ ከግብጽ አወጣቸዋለሁ ብሎ ነው እንዴ? መጀመሪያ የነገራቸውም ብሎ እግዚአብሔር ከግብጽ ምድር ያወጣቸዋል በተዘረጋ ክንድ በጸናች እጅ ከግብጽ ምድር ያወጣቸዋል። ፈርዖንም ጋር ሄዶ ሲናገር የነበረው ሕዝቤን
ልቀቅ እያለ ሙሴ የሚናገረው ህዝቤን ልቀቅ ይልሃል እግዚአብሔር አሜን የሙሴ ህዝብ ነው እንዴ ሙሴ ራሱ በግድ ነው አልሄድም እያለ ህዝቤን ልቀቅ አላቸው ፈርዖንን ህዝቤን ልቀቅ ይልሃል እግዚአብሔር አንድ ሰኮና ሳይቀር ነቅለህ ውጣ ይለኛል እግዚአብሔር እና ህዝቡን ልቀቅለት እያለ ሙሴ ተናገረ አሁን እነዚህ ሰዎች እንዲያ ከግብጽ ምድር ያወጣን ሙሴ የት እንደገባ እናውቅ ያወጣቸው ሙሴ ነው እግዚአብሔር ካወጣቸው እግዚአብሔር ነው የሚያገባቸው አይደል ግን ፍጥረታዊ ሰው ሁሌ የሚታይ ነገር ይፈልጋል ፊደላል ነገር ከፊቱ የሚቆም ነገር ይፈልጋል ፍጥረታዊ ሰው እንደዚህ ነው ባህል ስለዚህ ወንድምየው አሮን ቀርቶ ነበር መሬት ላይና ሊበሉት ከበቡት አንተና ወንድምህ ናችሁ ያወጣችሁ በረሃ መሃል ጨርሱን ነው ያለ አምላክ 40 ቀን ቆይተናል ስለዚህ ፊታቸው ጥሩ አይደለም በፊታችን የሚሄዱ አማልክትን ስራልን አሉት በፊታችን የሚሄዱ ምኖች አማልክትን ስራ አሮን ለህይወቱ ስለሰጋ አንድ ነገር ጠየቃቸው እስራኤልን ስለሚያውቃቸው በጣም ገርጋባ እንደሆነ ያውቃል መስጠት የማይችሉ ስስታሞች እንደሆነ ያውቃል ጥሩ ነው ምን ችግር የለም ሰራላችኋለሁ የጆሮአችሁን የእግራችሁን የእጃችሁን ይዛችሁት የወጣችሁትን ወርቅ ሁሉ አምጣው ክፉ ለክፋት ጊዜ ሰው ያስተባብራል ወዲያው እየነቀሉ ሰጡት አንጠበቀም ምን ያርግ አራት ላይ ቀጥሎ የሰራት እጃም አደረገው እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክት ናቸው አላቸው ማን ነው አሮን አወይስ እግዚአብሔር ጋር አድርጎታል እስራኤል ሆይ ስማ እነዚህ ጥጃዎች አንተን ከግብጽ ሀገር ያወጡ ምኖች ናቸው አማልክቶች ናቸው ብለዋል እኔ እሱ አይደለም ይገር ቁጥር 5 ላይ አሮንም ባየ ጊዜ መሰዊያን በፊቱ ሰራ አሮንም ነገ የጥጃ በዓል ነው አለ አንዱ ነገ በዓል ነው ነገ የያህዌ የእግዚአብሔር በዓል ነው የቆሞት ምንድነው ጥጃ አዋጁ ምንድነው የሚለው የእግዚአብሔር በዓል ነገ የእግዚአብሔር በዓል ነው ሲላወጀ በነጋው ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነትን መስዋዕት አቀረቡ ህዝቡም ሊበሉና ሊጠጡ ተቀመጡ ሊዘፍኑ ተነሱ ይላል ምንድነው ያወጀላቸው ጥጃ ቆመ ግን ጥጃውን ጥጃ ቢለው ጥሩ ነው ጥጃውን ጣዖቶቻችሁ ቢል ጥሩ ነው አንደኛ ከግብጽ ያወጣል ሁለተኛ ነገ የማን በዓል ነው አላቸው ጥጃው ቆሟል ነገ ለነገ ዝግጅት የተዘጋጀ ነው ድግስ እየተደገሰ ነው ነገ የእግዚአብሔር በዓል ነው አይ አንድ ነገር በስሙ መጥራት ጥሩ ነው መጽሐፍ ቅዱስ አንድ ነገር በምኑ መጥራት በስሙ መጥራት ጥሩ በስሙ መጥራት መጽሐፍ በመሳፍንት ውስጥ ያለችው ሴት ብር አቀለጠችና ትንሽ እየጣውት እጇን የሚያክል ትንሽ እየጣውት ካሰራች በኋላ መጽሐፉ እንዲላል ለእግዚአብሔር ቀደሰች ለእግዚአብሔር ቀደሰ ሰውየው ቤት ውስጥ ያለው ሰውዬ የሷ ልጅ ማለት ነው ያንን ጣውት ለእግዚአብሔር ቀደሰ ጣውት እኮ የሚያክል ጉማጅ የብር በሲል እንትን ይሰራ ጉማጅ ምን ነበር ማለት ያለበት በእግዚአብሔር ስም ማገናኘት ነው ያለበት ይሄ ጣውት ነው ማለት በስሙ ነው መጥራት አንድ ነገር በዚህ ዘመን ላይ ብዙ ሰው የሚታለሉ የቆመው ሌላ ነገር ነው ግን የማን በዓል ተብሎ የሚነገር ግን ይሄድ ያለው እግዚአብሔር ነው የቆመው ሌላ ስም ነው ሌላ ነገር ነው ግን ምን ተብሎ ይታወጃል ጊዜ የእግዚአብሔር ስም ይጠራል በዛ አይነት ቦታ ላይ ምን እንደሚሆን ታውቃለህ መዝሙር አይሆንም ይሰማል በእግዚአብሔር ስም የሚታወጅ እግዚአብሔር የሌለበት ነገር ላይ ስጋ ነው የሚሰለጥነው መዝሙር አይሆንም ዘፈን ነው የሚሆነው አይደል ነው የእግዚአብሔር በዓል ተብሎ እኮ በዚህ በኩል መዝሙር በዚህ በኩል ዘፈን የለም አላል በዓሉ ማን ባል እግዚአብሔር በዓል ግን ህመናው ይባላል በእግዚአብሔር ስም የሚታወጅ እግዚአብሔር ያልሆነ ነገር ሲሆን ሁልጊዜም አብሮት የተደባለቀ ነገር አለው አሁን ይሄ ባወጀ ሰዓት ሰው ሁሉ ሊበሉ ሊጠጡ ተቀመጡ የሚጨረሰው በስጋዊነት ነው ሊዘፍኑ ተነሱ ጥሩ አሁን ሙሴ ከ40 ቀን ቆይታ በኋላ ወደ ምድር ይወርዳል ከተራራው
ሲመጣ የብዙ ሰዎች ድምጽ እግዚአብሔርም እንዲህ አለው ሙሴ 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 ከግብጽ ምድር ያወጣቸው ሕዝብህ ለጣዖት ያመለኩ እስከዚህ ሰዓት ድረስ እስከ ዘጸአት 32 ድረስ እግዚአብሔር ሕዝቤ ነው የሚለው ከግብጽ ምድር ያወጣቸው ነው ይሰማል። እዚህ ቦታ ላይ እግዚአብሔር ለመጀመሪያ ጊዜ ሙሴ ከግብጽ ምድር ያወጣቸው ሕዝብህ ብሎ ይናገራል። ካን እግዚአብሔር በእንደዛ አይነት የእግዚአብሔር በዓል በተባለ ግን ጥጃ በቆመበት ላይ እሱ የለም ዘማናለ ጥጃ ቆሞ የእግዚአብሔር በዓል ተብሎ ከታወጀ እግዚአብሔር የለም። እግዚአብሔር እዛ ጋር ያለውንም የሃይማኖት መሪ ሰውየውንም ሰዎቹንም የራሳችሁ በዓል ብሎ ነው ይጠራል። የራሳችሁ ነገር ብሎ ይጠራል። አሁን እንደወረደ ሙሴ በእግዚአብሔር ጣት የጻፉትን በድንጋይ ላይ የጻፉትን ሕጎች ይዞ መጣ። ሕዝቡን ሲያይ ከተራራ ላይ እየበሉ እየጠጡ የዘፈኑ ዳንኪራው ጠፏል። በዚህ ሰዓት ይሄን የመሰለ የከበረ ሕግ ለእነዚህ አይገባም ብሎ ተረፈጠው። አሁን ለሌዊ ድል ሊወጣለት ነው፣ ቀን ሊወጣለት ነው። አቤቱ ልቤ ምንድነው? ጽኑ ነው። አቤቱ ልቤ ምንድነው? ጨካኝ። አቤቱ ልቤ ጨካኝ። ምዕራፍ 32 እዚሁ ቁጥር 24 ላይ ሙሴ አሮንን ይቆጣል። አብረና ነበር ሙሴ አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገ? አሮንም እንዲህ አለ፣ ጌታ ሆይ ቁጣ አይቃጠል። ታናሽ ወንድሙ እኮ አሮን ነው፣ ታላቅ ሙሴ በእድሜ ማርያምም አሮንም ይበልጡታል። ሙሴ መጨረሻ ጌታ ሆይ አትቆጣ። አይ መንፈሳዊ ነገር ነው ሰውን የሚያከባበረው እንጂ እንትን አይደለም ማለት ነው። ይሄ ነገር በሙሴ ውስጥ ያለው መንፈስ ነው ያያያለው አይደል? አሮንም ማርታም በእድሜ ይበልጡታል። ግን አሮንም ማርታም በሙሴ ምክንያት በለማን በተለይ ማርያም በለምጽ ተመታለች አይደል? በለምጽ ተመታለች። እንዴት እንዲዋለሽ ታናሿ ነው ከባህር ዳርቻ አውጥታ ቆላ ሰራተኛ ተቀጥሮለት እናቱ ተቀጥራለት እንደዚህ ያደረገችው እኮ ታናሽ ማን ነው? እህቱ ነች፣ ማርያም ነች። ከባህር ዳርቻ ላይ እየተከተለች ሕፃኑ በተጣለ ጊዜ ሄዳ እኔ ላምጣልሽ አጥቢ ያለችው ነች። ግን በአንድ ወቅት ላይ በሙሴ ስትነሳበት በለምጽ ተመታ። ምክንያቱም ሙሴ የእግዚአብሔር ባሪያ መንፈስ በውስጡ መንፈስ በእርሱ ዘንድ ነበረ። ጌታ አትቆጣለው። ጥሩ ቁጥር 22 ወደ ዋናው ነገር እንምጣ። አሮንም እንዲህ አለ፣ ጌታ ቁጣ ይቃጠል። ይህ ሕዝብ ክፋትን እንዲወድ አንተ ታውቃለህ። ተንኮለኛ ሊገድለኝ ይችላል። እነርሱም ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን ሄዶ አማልክት ስራልኛል። እኔም ከእናንተ ወርቅ ያለው ሰው ሁሉ ከእርሱ ሰብሮልኝ ያምጣ አልኳቸው። ሰጡኝም፣ በእሳት ላይ ጣልኩት፣ ይህም ጥጃ ወጣል። በእሳት ላይ ተጠለው ይህ ጥጃ ወጣ። ቁጥር ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ሕዝቡን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ አሁን አየ። አሮን ሕዝቡን ሁሉ ምን ለቋቸዋል? ስድ ለቋቸዋል። እንዲሁ ገደብ የለሽ በሆነ ሁኔታ እንደፈለጉ ይሆኑ። ይሄ ማለት በዚህ ሰዓት ሙሴ ያለ ከፍ ያለ ተራራ ነገር ላይ ወጣና የእግዚአብሔር የሆነ ከዛ ሁሉ ስንት መቶ ሺህ ሕዝብ ማዕከል የሌዊ ነገድ አለ፣ የስምዖን፣ የንፍታሌም፣ የዛብሎን፣ የይሳኮር፣ የአሴር፣ የሮቤል፣ የአሴር የስንት ነገድ አለ መዓት ሕዝብ አለ። አብሮ ከግብጽ ምድር አብሮ የወጣት የተደባለቀ ሕዝብ አለ። ዘጸአት ላይ ተጻፈው። በዚህ በሚሊዮን የሚቆጠር ሰዎች መካከል ቆመና ሙሴ ያለ የእግዚአብሔር የሆነ ይለይ አለ። አሁን ስንት መቶ ዓመት ሙሉ ሌዋውያን በርግማን ስር ናቸው። 430 ዓመት ሙሉ በአባታቸው በያዕቆብ ርግማን ስር ነው። የነሱ ጉባኤ ላይ እኔ አልገኝም፣ ምክራቸውን አልፈልግም ብሎ ረግሟቸዋል። ሰይፋቸውም የምን መሳሪያ ነው? የአመጽ መሳሪያ። ሙሴ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። ቁጥር 26 የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። 11 ሰው ቆሙ። ሁኔታውን አይተው ጣዖት አምልኮ ሊቀጥሉ ማለት ካስፈለገው ሙሴና አሮንን መግደል ይችላል። አመፀኛ ተንኮለኛ
ሙሴ ቆመና የእግዚአብሔር የሆነ ይለይ ወደ እኔ ይምጣ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል የእናንተ ሰው ሁሉ አለ ሌዋውያን ሰይፉን ይዘማል። ምኑን? ቅድም ያዕቆብ እቺን ሰይፍ ምን ብሏል? ባርኳታ ረግሟት። ሰይፋችሁ ያመጽሳል። በሰይፋችሁ ስራ እግዚአብሔር ደስተኛ አይደለም። እግዚአብሔርን አሳዝናችሁታል፣ ልቤን ሰብራችሁታል ብሏል። ከ430 ዓመት በኋላ ሙሴ ያችን ሰይፍ ያዟል። አሜን። የማን የሆነ ይለይ? የእግዚአብሔር የሆነ ይለይ። ቀድሞ ለአመፃ አሁን ለእግዚአብሔር ስራ። አሜን አሜን። ሰማዕት ጳውሎስ ድሮ ይሄን ሰውነታችሁን በኃጢአት እንደፈለገ በቃ ለሌላ ነገር ባሪያ፣ አሁን ደግሞ ለማን ባሪያ ይሆናል? ለእግዚአብሔር ባሪያ። አሜን። ያንኑ የአመፅ መሳሪያ ለክብር ተጠቀሙበት እኮ ይሰማል አይደል? ድሮ ምንዘሙትበትን የጾታ አካልህን አሁን ለእግዚአብሔር ክብር አሁን አይደለም? በስነ ስርዓት አግብተህ እግዚአብሔር የሚፈልገውን ነገር ስራበት አይደለም? ያውቁ ነው ዞሮ ድሮ እንደፈለግ ተወንበት የነበረውን ቶንቻህን አሁን ስነ ስርዓት አዚዘህ እስቲ መጥተህ ይሄን ይጠጋል። ድሮ ሰው የሰው ጥርስ ያወለቀውን አሁን ለማልካም ነገር አለ። ድሮ ያሰይፍ የአመፅ መሳሪያ አመለካከት አስተሳሰብ አመፅ ነው። ያንኑ አመፀኛውን ነገርህን እግዚአብሔር ለበጎ ነገር መቀየር ይችላል። ስለዚህ ከእያንዳንዱ ሰው ምኑን ያዝ? ሰይፉን በወገቡ ላይ ይታጠቅ። በሰፈሩም ውስጥ በዚህና በዚያ ከአጋሮ በር እስከ እንትን በር እስከ አዲስ አበባ በር ከቴዶ በር አንስቶ እስከ መጨረሻው ብቻ ሰይፍ ካለ ይፈቀድላል። ግማን ከዛ ዘማሯሯጥ ይሰማል አይደለም? ሰይፍ የሌለው ሰው ግን ራሱ ይሁን ሰይፍ ያዝ። ሰይፍ ካለ ከየት እስከ ይፈቀድላል? አሜን። ምንድን ነው የሚለው? በዚህና በዚያ ከበር እስከ በር ተመላለሱ። አንድ ሰው ሰይፍ ሳይዝ ቢመላለስ ሰይፍ ሳይዝ አንድ ሌባው ሰይፍ ሳይዝ ከበሩ እስከ በሩ ቢመላለስ ትርጉም እንደ ትርጉም ድጋም ማለት በቃ ዝም ብሎ ለጤና ነው የምትሮጠው። ለምንድን ነው የምትሮጠው እንጂ ለእግዚአብሔር ስራ አይደለም። ቃል ሳይኖረው የሚሮጠው ወይ ለጤናው ነው ወይ ለሌላ ነገር ነው። ይሰማል ባይዘው ሰይፉ ገብቷቸዋል። ኤፌሶን 6 ላይ አይደለም? ለአዲሱ ኪዳን ካህን ሰይፉ የእግዚአብሔር ቃል ነው። ኤፌሶን 6 አይደል? የመንፈስ ቅዱስን ሰይፍ ያዙ። ጌታ ይመስገን። ሙሴ ያለን እኮ እያንዳንዱ ሰው ሰይፉን በወገቡ ላይ ያዝ። የመንፈስ ቅዱስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል። በዕብራውያን መጽሐፍም ላይ እንደተጻፈ የእግዚአብሔር ቃል ሁለት ወገን ካለው ስለታም ሰይፍ ዕብራውያን ይልቅ የተሳለ አጥንትና ጅማትን ቀጥሎ አንድ ማተል ያስቸጋሪ ይላል። ነፍስና መንፈስን እስኪለይ ድረስ ይወጋል። መለየት ይችላል። መንፈሳዊ መዝሙር አለ፣ ነፍሳዊ መዝሙር አለ። መንፈሳዊ ቃል አለ፣ ነፍሳዊ ቃል አለ። መንፈስ በጣም ይደላል። ስጋማ ይለየለት ነው። እሱን በአንዴ ነው የምንነቀበው። ስጋ መዘመር ይችላል፣ ስጋ መዝመር ነው የሚችለው። ነፍስ ግን መዘመር ይችላል። ችግሩ እሱ እግዚአብሔር የነፍስን ዝማሬ ተቀብሎ ያውቃል። አንድ ቀን የነፍስን አምልኮ ተቀብሎ ያውቃል። የነፍስን አገልግሎት ተቀብሎ ያውቃል። አንድ ቀን ሊቀበልም አይፈልግም። እሷኛው አትለይም። ብዙ ጊዜ እኔ ብዙ መዝሙሮች ስጋዊ ናቸው አለ፣ ግን ነፍሳዊ ናቸው። ነፍሳዊ ናቸው። ሶሊሽ ሶንግስ ይባላል። ስፒሪቹዋል ሶንግስ እና ሶሊሽ ሶንግስ የተለያዩ መቼስ ጭራሽ እንደው ስጋዊ ከሆነ እሱ ዘፈን ነው። ሶሊሽ የሚባሉት የላቀን ናቸው አለ። ግዴ ሶሊሽ የሚባሉ የነፍስ ክፍሎች ምን ምንድን ናቸው? ስሜት፣ ፈቃድ። የማን ፈቃድ? የራስ ፈቃድ እና የራስ ዕውቀት። በአንተ ዕውቀት ላይ፣ በአንተ ፍላጎት ላይ፣ በአንተ ስሜት ላይ የተመሰረተ መዝሙር ሁሉ ሶሊሽ ሶንግስ ይባላል። ይሰማል? ነፍሳዊ ዝማሬ ይባላል። እግዚአብሔር የሚፈልገው መንፈሳዊ ዝማሬ ነው፣ ነፍሳዊ። እግዚአብሔር የሚፈልገው ነፍሳዊ ጸሎት ነው፣ መንፈሳዊ። ለምሳሌ እኔ እዛ ጋር ያሉ ቸርቾች አስጠሉኝ ይላል። ለዘላለም አያስጠሉኝም። ጌታ በዚህ ረድቶኛል።
አስጠሉኝ ልበል። እቺ አሁን ብትዘጋ ቸርቻቸው የማን ፈቃድ ነች? የኔ ፈቃድ ነች። የጌታ ግን ፈቃድ ነው አይደለም። የነፍስ ክፍል ምንድን ነው? ስሜት፣ ፈቃድ፣ እውቀት አይደል? ለምንድን ነው ሲባል ነፍሴ ማነው እንድትዘጋ ፍላጎቴ ምንድን ነው ሲባል በእኔ እውቀት ሳያቸው ቢዘጉ ደስ ይለኛል። በፍላጎቴን ሳስብ ቢዘጉ ደስ ይለኛል። ስሜት፣ ፈቃድ እና የኔ እውቀት በኔ እውቀት ለክቼ በኔ ስሜት ተነስቼ በኔ ፈቃድ ተነሳስቼ እግዚአብሔር እኮ ፈቃድ አይደለም። አሁን እግዚአብሔርን ዘጋ ነው አሁን ምን ጸሎት አይመስልም? መንፈሳዊ ነው ነፍሳዊ? ለዩት። ለምን ብዙ ሰዎች ጸሎት ተጸልዮብኛል ያልሰሩ መንፈሳዊ ሳይሆን ነፍሳዊ ስጋዊ አይደለም። ይሰማል? ስጋዊ ማቆና አጥፎ አይደለም መተውን የሚያጠፉ በደም ገጀራ ይዘው ሰማላል እሱ ስጋ ሲገለጥ እንደዛ። ነፍሳዊዋ ግን ብዙ ሰው ሲወዳደች እንደ እግዚአብሔር ፈቃድ ያልሆነ ጸሎት የአንተ ፈቃድ ነው። ስለዚህ የአንተ ፈቃድ ምን ይባላል? የፈቃድ ክፍል ነፍስ ይባላል። ነፍስ የእግዚአብሔር ቃል ግን ነፍስና መንፈስን ይለያያል። ይሰማላል? በእግዚአብሔር ቃል ነገር ስትሞላ ነገርየው መንፈሳዊ ነው። መቼ ስጋዊ አትለው። ምክንያቱም ሲጸልይ ምን ተብሎ ነው? ሲያበረ ረባሽ ጋር ለባቱና ማስ እንዘጋዋለን እንነግራለን አይደል? በሆነ ቸርች አጠገብ ሲያልፉ ሰዎች እንደዛ ያዩና ምንድን በዙ እንደዚህ ዘጋን እንጂ ሰስ ኦኬ እንጂ ዘንደም ስለሚሉ መንፈሳዊ አይመስልም። መንፈስና ነፍስ ላይ እግዚአብሔር ያ አጥቢያ እንዲዘጋው ፈቃዱ ነው። ያንተ ፈቃድ ነው። ለዚህ ያንተ ፈቃድ የነፍስ ክፍል ነው። የእናንተ ቸርች ያለው ነው የለም? አገር ቤት፣ ሰፈር፣ መንደር እዛ የእናንተ ቸርች ያለው ስታልፍ ብዙ ሰው ያለበት ምን አናድድ ምን አብሽቅ የማን ነው ቸርቹ? የማን የክርስቶስ ነው? የሰዎች ኪንግደም የሰዎች መንግስት ነው? የእግዚአብሔር መንግስት ነው? የእግዚአብሔር መንግስት ረግመህ የምትሄደው በፈቃድ ምክንያት ግን የምትረግመው በመንፈሳዊ ስም አይደለ? በለጌ አይደለ? በእኔ ስም ብለህ እኮ አድርገህ በኢየሱስ ብለህ እኮ ነው። መዝሙሮች ለምሳሌ አይቼ እናንተን ሁኔታ እዚህ ጋር ተዘምር በቃ እኔ ሁሉን ፈጥረሃል ሆነውልህም ማለት ምናምን ያልኩስስ ደበራችሁ። ስሜታችሁ አልተቆረቆረም። በእናንተ ዕውቀትም ላይ የተመሰረተ አይደለም። በእግዚአብሔር ቃል ላይ ተመስርቼ ስዘምር ግን ካንተ ዕውቀት ጋር አይደለም። አንተ የምትፈልገው ሌላ ነገር ቢሆን ከዛ ማርሽ ቀይሬ አንተ ተቆርሳ አድርገው ምንድን ነው መንፈሳዊ ነፍሳዊ ይሰማል? በጣም እነሱ ክፍሎች መለየት አለባቸው። አንዳንድ ጊዜ ኳየር ቆመው ሲቆዩ ሰዎች ዝም ብለው ሰው ቦልች ስሚ በጣም ሲነካና ይደግማታል። ሶሉሽን ከመለኪነት ብቻ ነው ሰው የሚያጨበጭብበት የሚደረገው። ሶሉሽንና ስፒሪቹዋል ሶንግስ ሶሉሽንና ስፒሪቹዋል ፕሬየር ይሰማል። ነፍሳዊና መንፈሳዊ መዝሙር ነፍሳዊና መንፈሳዊ ይላል። እኔ በቤተክርስቲያን ስጋ እንደዚህ ቆሟል ብትሉ ትንሽ ይከብደኛል። ምክንያቱም ቢያንስ ሰዎቹ የስጋ አይናቸው ይጨፍናል። ሲሰሩ ቆሟል ለማለት ይችላል። አንዳንዴ ቆሟል ሲደባደሙ ሰዎች አይደል በስፒከር ከመድስ አለፎ ሲገራረቡ አይደል ታውት ነው ማለት አኬሱ ስጋ በቆመናው ሲወርድ ታሮ ማትለየው ግን ብዙ ጊዜ ነው ቁጭ ብዬ ለኛ ይችላል ወደ ላይ ሳይሆን አጥራቸው ለምሳሌ ስለ ክህነት ስንነጋገር ትዝላችሁ አማኝ ካህን ነው አይደለም? ግን መጽሐፍ ቅዱስ ክህነቱን ለስንት ከፈለ? አንድ አማኝ ሁለት አይነት ክህነት ስራ ይሰራል። አንደኛው ክህነቱ ቅዱስ ካህን ተብሎ ይጠራል እሱ አይደል? ሌላኛው ደግሞ የንጉስ ካህን። ቅዱስ ካህን የሚለው ላይ የሱ ስራ በቅዱስ ክህነቱ የሚሰራው ስራ ሁሉ ወዴት የሚቀርብ ነው?
ወደ ላይ ቨርቲካል ቀጥታ ምንድነው ለእግዚአብሔር አይደል የተወደደ መስዋዕት ታቀርቡ ዘንድ ቅዱሳን ካህን ቅዱስ ካህን የተባለው ወዴት ብቻ ሊልክ ወደ ላይ እኛ ቢሞቀን ባይሞቀን የራሱ ያን ቢደላን ባይደላ እዛ ጋር ችግሩን ሊያቃልል የመጣው እንድማለ ግን እኛ ወደ ላይ ነው አንተ ሁሉ አለ ደርቧል ሱቁ ዘርቦታ የራሱ ደግሞ አንዴ ተቀባለ ዛሬ የራሱ በቅዱስ ክህነታችን አበበሰት ከበደን ማስከፋት የለም ወደ ላይ ብቻ አሜን በፈለጋ በሚግባቡ ፕሮግራሙ ስላበበ አይደለም ያን ሰማን አይደለም ሌላው የንጉስ ክህነት ስራ እሱኛው ወደ ጎን ነው ሆሪዞንታል ምንድነው የሚለው የእርሱን በጎነት እንድትነግሩ ለማን ለሰው የእሱን በጎነት ለሱ ነው እንደምነግር አንተ እኮ በጎነት ይባላል እግዚአብሔር በጎነት እግዚአብሔር መልካም በቅዱስ ክህነት ለጎን ላለው ሰው አሁን በቅዱስ ክህነቴ ነው በንጉስ ክህነቴ ነው ማገለግላል በንጉስ ክህነት የእግዚአብሔርን መልካም ቃል እየነገርኳችሁ ቅድም ግን ሳመን በቃ በምን ክህነቴ ነው በቅዱስ ክህነቴ ሁለት ይለኛል እዚህ ጋር ለአምልኮ ስንቆም በዋነኛነት አምልኮና ምስጋና ይተገኛል አይደል አምልኮና ምስጋና ይተገኛል ምስጋና ስለምን አመስግኑ ይላል ስለ ሁሉ ነገር ስለበላው ስለጠጣው ልጅ በቀደም አዲስ ልብስ ስለተገዛላሽ አንተም ስለገዛው ቴሌቪዥን ስለተሰበረው ወንበር ቴሌቪዥን ስለተቃጠለ ሰውላን የሚለውጣው አይደል እንደዛ በቀደም ስለፈወሰ ደግሞ ቅድም ደግሞ በጣም ስላመመ መጽሐፍ ስለ ሁሉ በጌታ በኢየሱስ እግዚአብሔር አብን ምን አድርጎ ሁሌ እና የጸሎት ሰዓት ወርሺፕ የሚባለው የተለየ ሰማላል ወርሺፕ ማለት አምልኮ ማለት መለከ ገዛ ነው አምልኮ መገዛት ወይ ለእግዚአብሔር መገዛት ነው ሰማላል እግዚአብሔር የራበውን ሰው መግዛት ይገባዋል አዎ እግዚአብሔር የጠገበውን ሰው መግዛት ይገባዋል አዎ እግዚአብሔር የሚገዛው ሰውየው ስለራበው ስለጠገበው እግዚአብሔር አምላክ ስለሆነ ይመለካል አይደል አምላክ መመለክ የሚገናኝ ቃል እዚህ ሲረበም ሲጠማም ችግር የለበትም እግዚአብሔር እሱ አይረበውም አይጠማውም አይደል ስለዚህ የራበ የግድ ነው መስል በቃ ይመለካል እናም አምልኮ ካንተ ተጋጋ የተገናኘ አይደለም ካንተ ራብ ጋር የተገናኘ አይደለም ወዳው ምድር መልሳችሁና ሌዋውያን ለእግዚአብሔር ተለዩና ሰይፋችሁን ያዙ ተባሉ በወገብ ላይ ታጠቅ በሰፈር ውስጥ በዚህና በዚያ ከበር እስከ በር ተመላለሱ የእናንተም ሰው ሁሉ ወንድሙን በመጀመሪያ ሰይፍ አሁን ሌዋዊ በሙሉ ወንድሙን የሚጀምረው ከየት ነው ከቅርብ ሰው ይጀምራል ጨካኔ ማለት ጨካኝ መሆን ከቤተሰብ ይጀምራል ምክንያቱም ብዙ ሰዎች ጌታን መቀበል ሲያስቡ ጌታን መከተል ሲፈልጉ ቤተሰቦቻቸው መጀመሪያ ያስባሉ እናቴ ትገለኛለች አባቴ ከቤት ያባረኛል አሜሪካ ያለው አጎቴ ሚልከውን ያቆማል የሚጀምሩት ከቤተሰብ ነው ፍርሃት እግዚአብሔር ደግሞ ድፍረት የምትጀምረው ጭካኔ የምትጀምረው ከየት ነው የሚለው ከቤተሰብ ጀምሮ ከወንድም የሚገርም ወንድሙን ቀጥሎስ ወዳጁን ብዙ ሰይና የሚፈራው ወዳጁን ቃልያስ ከዛ ሄደ ከስክሰው ከየት ጀምራለ ከወንድም ቀጥሎስ ወዳጁን ቀጥሎስ ጎረቤቱን ይግደላላቸው በዛ ዘመን የነሱ ቀጥታ ፊደላዊ ሰይፍ ማለት ሄዶ የሚገርለው ምንድነው ሊሆን የሌዊም ልጆች ሙሴ እንዳለ አደረጉ በዚያም ቀን ከህዝቡ 3000 ሰዎች ሞቱ እያንዳንዱ ሌዋዊ ሙሴ ሄዱና ከቤተሰብ ጀምሩ ሄድና ቤተሰብ ገብተህ የሰገዱትን ወንድም እናት የታባት አክስት ብሎ ነገር ጫል ከዛ ተወጣና ደግሞ ወደ ጓደኞቼ የታዲያ ጓደኛዬ እሱ ሄዶ ነበር ሰግዶ ነበር አዎ መጀመሪያ ጀምረው ግን ከሄደው ከቤተሰብ ሌዋውያን ያሉ ወደ በዓሉ ነው ወደ ቤት አቤት ወደ ቤት ይላልች ማሚ ታለች ልጅ ባጣጣ በጡቴ የለም ለእግዚአብሔር ቀንቻለሁ ይላል ትንሽ ወንድም ይላል እሱም ተገዛላ ባሉላ ያው ይባል አንቺው 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 ቤት
ለማን ቀንቻለሁ? ለእግዚአብሔር። ልቤ ምንድነው? ጨካኝ ነው። አቤቱ ልቤ ምንድነው? ጽኑ ነው። ጽኑ ነው። ቤተሰብ ደም በደም አንዱን ኮሜዲኖስ አንዱን ቁም ሳጥን ጀርባ አንዱን ጓዳ ገብቶ ሰራተኛ የታለች? እሷ ሄደሻል? አሁን ገና መጥቼ ልብሴ መቀየር ልቤ ምንድነው? ጽኑ ነው። ልቤ ምንድነው? ጨካኝ ነው። እግዚአብሔር ልቡ ጨካኝ ባልሆነ ሰው ሰርቶ ማያውቅም፣ ሊሰራ አይችልም። ቀጥሎ ደግሞ ትዝል አሁን ወደ ጓደኛ ከየት ልጀምር ከትዬ እንትና ልጅ ወደ እንትና ልጅ አለ አቡሽ አለ ጥሩልኝ እንደና መስመጣው በለው ፍሬዶ ልቤ ነው ጨካኝ ልቤ ነው ጨካኝ ነው። ለእግዚአብሔር ዛሬ ብያለሁ ቀንቻለሁ። ሁሉም በየሰማ ከዛ ወደ ጎረቤት እየተገባ ቡና በሚጠጡበት ቦታ እየዘለሉ እናንተ ሄዳችሁ ነበር? አዎ ቁጭ በል ቡና ጠጣ። ዛሬ ቡና አይደለም መጣጣው አቤቱ ምን ልብንድነው ጨካኝ ሌቪዝም ብሎ ካናል ልቡ ምንድነው? እናቱን ሲያገኝ እናቱ አባቱን ሲያገኝ አባቱ በእግዚአብሔር ቃል ተዋጋቸው። በእግዚአብሔር ቃል ሰየፋቸው። በእግዚአብሔር ቃል ጨከነ። በእግዚአብሔር ቃል ቆረጠ። ከ430 ዓመት በኋላ ከርግማን በኋላ ከእግዚአብሔር ጋር ሰይፉን አስተካከለ። ከዚህ ታሪክ በኋላ መጨረሻ ላይ እግዚአብሔር እንዳለ ሌዊ ርስትህ እኔ አሜን ታንክ ዩ ጂሰስ መሬት ምናምን እየለካ በፊት በናም ይሰጣል። yes አሜን ይላንስ አሜን አንተ ለኔ ሰይፍን የለየሰው የከተማ ሰው ሁሉ ቢስማማም አልተስማማም፣ የሀገሩ ሰው ሁሉ ቢተባበር አልተባበረም፣ ሰይፍ ለእግዚአብሔር የተለየ አላስማማኸውም። ከማህበረሰቡ ጋር ሰይፍን አላስማማኸውም። ብዙዎች እና አሮን ከተስማሙበት ጋር የሃይማኖቱ መሪ ቆሞ የእግዚአብሔር ባል ነው ብሎ ጥሩምባ ከነፋበት ነገር ጋር አልተባበራችሁ። ሰይፋችሁን አላነካካችሁ። ይልቁንስ ለእግዚአብሔር ቅናትን ቀንታችኋል። ለእግዚአብሔር በቀልን ተበቀላችኋል። ዋው አሜን ጌታ ይመስገን። አሁን ቁጥር 29 ላይ ስንት ሰው ነው የገደሉት? 3000 አየተባረሩ ነው ከቤት በሰይፍ ሲል 3000 ሰው እዚህ ናቸው። ሐዋርያት ሥራ ላይ ጴጥሮስ ሰይፍ ሲጠቀም ወጣ ላታ ለበዓል የተቀማጨ ከመላው ሀገሩ የመጣ ሰው ሰካው ነው ታጥታው ነው ምናምን ነው ሲሏቸው ምንድን ያደረገው ጴጥሮስ ዞር በሉልኝ አለ። 11 ነው ነበር ዞር በሉ ሁሉ ዞር አደረገና ቁጥር 14 ላይ ከዚህም ጀምሮ ጴጥሮስ እንዲህ ተናገረ፣ ሰውና የእስራኤል ልጆች አሜን። ቁጥር 37 ላይ ይህን እናንተ ሰጥማችሁ የገደላችሁትን ኢየሱስን እግዚአብሔር ከሙታን እንዲያስነሳው ክርስቶስም ጌታም እንዳደረገው የእስራኤል ወንድ ይወጣ መሳምን ሶስት አሜን። የሌዊ ልጆች የገደሉትን እሱ ገደለ። ጌታ ይመስገን። 3000 ሰው ባንዴ ገሎ አሜን አሜን። እኛ ራሱ የተገደልን አይደለም ተገለን እኮ ነው በቃ አሜን አይደል ያረጋ አይደል ጌታ ይመስገን። ያኔ 3000 ሰው ጴጥሮስ ጀመረ። ይሄው እስከዛሬ በቃ አሜን። ልቡ ሲጨክን መጨረሻ ሙሴ አረጀ። አርጅቶ ሊሞት ሲል የእስራኤል ልጆች ተወካዮቹ የ12ቱን የሮቤልን፣ የስምዖንን፣ የሌዊን፣ የይሁዳን፣ የዛብሎን፣ የይሳኮር፣ ንፍታሌም ናምን እንዳለ ሰበሰባቸው። የ12ቱ ብሔር ብሔረሰቦች ተሰብስበዋል ዘዳግም ላይ እና ሙሴ ሊሞት ሲል እንዲህ ብሎ ባረካቸው። ዘዳግም 33 ዘዳግም 33 ቁጥር
6 ላይ ሮቤል እንዲህ ተብሎ ተባረከ። በህይወት ይኑር አይሙት ሰዎቹን በቁጥር ብዙ ይሁኑለት ተባለ። ስለዚህ የሮቤል በረከት እድሜ ተቆ ልጅ በልጅ መሆን ነው። ልጅ በልጅ ቤቱ ልጅ በልጅ ይሁዳ በረከት አቤት ይሁዳን ድምጽ ስማ፣ ወደ ወገኖቹ አግባ፣ ወጆቹ የሚጠንቁርለት በጠላቶቹ ላይ ረዳት ትሆናል። ይሁዳ ሁሌ ጠላቶቹን ደንደስ መስበር ነው። ይሁዳን በሰር ኢየሱስ እንዴ ስለ ሌዊ ቁጥር 8 ላይ እንዲህ አለ። ወደ እግዚአብሔር ሌዊ ጋር ቆሟል። ወደ እግዚአብሔር ቀና ቱሪምና ኡሚም ኢየሱስ ቁጥር 8 ስለ ሌዊ እንዲህ አለ። ቱሪምና ኡሪም ለቅዱስ ሰው ነው አለ። ሌዊ ጋር ቆሟል። የሌዊ ሰይፍ በመሬት ተጸማለቀ። በእናት በአባት በት በወንድም ባጎት ባክስ በጎረቤት በትዬ ከሬ ምናምን በዛ ደም ይተጫል። ከዛ እግዚአብሔር እንዲያሉ ሌዊ ጋር ቆሟል። እግዚአብሔር ሆይ ኡሪምህና ቱሚምህ ለዚህ ለቅዱሱ ሰው አሜን ይላል። ለቅዱስ ሰው አሜን። ኡሪምህና ቱሚም ኡሪም የዕብራይስጥ ቃል ነው። ቱሚም እንደዚህ ፐርፌክሽን ኢን ላይፍ ማለት ነው። ምንድነው? ፍጽምና ብቃት ኡሪም ማለት ፍጽምና ብቃት። ከዛ ቱሚም ማለት ደግሞ ላይት አብሮት መገለጥ ዕውቀት። እነዚህ ኡሪምና ቱሚም የሚባሉ ሁለት ድንጋዮች ሊቀ ካህናቱ በሚለብሰው ልብስ የደረት ኪስ ውስጥ የሚቀመጡ ናቸው። እዚህ ጋር የደረት ኪስ አለው ሊቀ ካህን ውስጡ ይቀመጣል። እና እነዛ ሁለት ድንጋዮች ምን እንደሚጠቅሙ ታውቃላችሁ? የእግዚአብሔርን ፈቃድ ማወቂያ ናቸው። ኡሪምና ቱሚም የማንን ፈቃድ? ሌዊ ባኮ ሰጠን ደረሰው አይኖር እንደገብቶ አጥቶ ማታ ይገባል። የኛስ ፈርላሞች ጧት ይወጣሉ ይሰማራሉ። ግላጅን ያረጉ አስሮት ሰንደ እና አይሰጡ አልፎ አይሉ ቤታቸው ይገባል። ጋሽ ከሌ በዛው መልክ ነው ይስተናገዳል። ይገባል። መጽሐፍ ይላል ሰው ክቡር ሆኖ ሳለ እንደሚጠፉ ሰዎች መሰለኝ ውሎ ገብ ብቻው በመንፈስ የሚመሩ ግን እነዚህ ልጆች ናቸው። ኡሪምና ቱሚም የእግዚአብሔርን ፈቃድ ማወቂያ በእያንዳንዱ እርምጃው ላይ ሌዋዊው የማንን ፈቃድ ማወቅ ይችላል? እግዚአብሔር ሰዎች እንኳን መተው ነገስታቶች እንኳን መተው ካህኑን እንዴት ነው ወደ ጦርነት ልውጣ አልውጣ እስቲ ኡሪምና ቱሚም በእጅ ያዝና እግዚአብሔር ፈቃድ ጠይቀኝ። ካህኑ ከዚህ ውስጥ ያወጣና በእጆቹ ይዛል። እግዚአብሔር ወደ ጦርነት ይውጣ ይላል። በእነዛ ድንጋዮች አማካኝነት እግዚአብሔር ፈቃዱን ይገልጥለት ነበር ወይ ውጣው። ስለዚህ ሌዋዊው ኡሪምና ቱሚምን ባዳመጠ ቁጥር አንድም ቀን ፌል አድርጎ አያውቅም። አሜን። አንድም ቀን በሕይወቱ ዘመን ውድቀት ደግሞ አያውቅም። ማናቸውም ነገሮች ሊሆኑ ያሉትን ወይም እግዚአብሔር በሕይወቱ ሊያደርግ ያላቸውን ነገሮች ሁሉ ለመልካም ይሆኑለት። ባቦ ሰጥ አይኖር፣ በዘፈቃድ አይኖር። አያስፈራም? እንዲሁ በግምት መኖር ወስተና በጣም ነው። እኔ ፈራ ዝም ብሎ በግምት መኖር ከባድ። እግዚአብሔር የሆነ ነገር ዳይሬክሽን ሳይሰጥ እግዚአብሔር በዚህ ነገር ላይ ይሄዳል ይላል ስትል የሆነ ነገር ማሰማ ከሆነ ከባድ ነው። እንደ ህዝብ መኖር ከባድ ነው። እንደ መደበኛ ነዋሪ መኖር በጣም አስፈሪ ነው። እንዴት ነው የሆነ ኢየሱስ የሚባለው ማንነት ፊል ሳታደርግ መኖር? እንዴት ነው ሆሊ ስፒሪት በአንተ ህይወት ውስጥ ዳይሬክሽን ሳይሰጥ በሆነ ነገር ላይ በስሜት ውስጥ የሆነ ነገር ሳይገልጥ መኖር እንዴት ነው? በጣም ከባድ እኮ ነው። ምድር ከባድ ነው። እስራኤል በበረሃ መካከል በሚጓዙ ሰዓት እግዚአብሔር ህዝብ ወዴት እንደሚሄድ ስለማያውቅ ወደ ማይሆን ቦታ እንዳይገባ ከፊታቸው የሚሄድ የእሳት አምድ በቀን ደግሞ ደመና የሚሆን ነገር ይሄ ነበር አይደል? የእግዚአብሔር ህዝብ ሁሉ ጊዜ እንደሌላው ህዝብ ግመል እየተከተለ መሄድ አለበት ነው እንደሚል ያለ ተፈጥሮን እያዳመጠ ነው እንደሚል ያለ ሁኔታዎችን እያየ ነው እንደሚል ያለ በግብጽ ምድር ያሉት በአረብ ምድር ያሉት አረቦቹ ሁሉ ግመላቸውን እየተከተሉ የድሮ የተቀደደ መንገድ ተከትለው ይሄዳሉ። ዋሻ ይበላቸዋል። እስራኤል ግን ከፊት ለፊቱ የነበረውን ነገር እያየ ነበር። የእግዚአብሔር ህዝብ የተጠራው በኑሮ በትዳሩ በስራ በመተላሰብ በመጠጣው በነገራችን ላይ ቡቲክ እንኳን ስንገባ አብሮን ይገባል እንዴ? ይገባል? በጣም መንፈስ አብሮን ይገባል። ጌታ ይመስገን አይደል? ማታ ስንተኛ በሉት ጉድናይት ብሎ ጧት ለቁርስ ይመጣል አብሮን እኮ ነው የሚተኛ። ጌታ ይመስገን። አንዳንድ ጊዜ ስትነሱ እየዘመራችሁ አትነሱ አይደል? ላንተ ስትነሳ ግን መዝሙራቱ ላይ አይደል? አብሮ አለ እኮ አልተኛም።
ጌታ ይመስገን አንተው ጋር ነው እንጂ በል ጠዋት እንገናኝ ብሏል። ያለሱ መኖር ከባድ በጣም ከባድ ወገኖች፣ ያለ መንፈስ ቅዱስ ተጽዕኖ መኖር በጣም ከባድ። እንደዛ የምትኖሩ ሰዎች ካላችሁ ባቦ ስትይ መደበኛ ኢትዮጵያ ይኖራል። መውጣት፣ መግባት፣ መብላት፣ መጠጣት፣ ማግባት፣ ማርጀት፣ መሞት በጣም አስፈሪ ነው። የቀደሙ 2 እና 3 4 በዚህ ትውልድ የነበሩ አባቶቻችን የኖሩትን ላይፍ ደግሞ ማለፍ በጣም አስቀያሚ። እግዚአብሔር ወደዚህ ምድር ላይ ያመጣ ልዩ ላይፍ እንደዚህ ዩኒክ የሆነ ላይፍ እንግዳ የሆነ ላይፍ ለሰው ልጅ ይነገር ብሎ ግራንድ ይገባው የሚያደርግ ኑሮ እግዚአብሔር በአንተ ውስጥ መኖር ይፈልጋል። ፈቃደኛ ነን አይደለም? እግዚአብሔር በእኛ አብዝቶ ልጁን ያኖረው ልጁን ይግለጣው አይደል? እሱ ህይወት ነው ማለት። ስለዚህ ምን አለ? ቱሚምና ኡሪም ለማን ይሁንለት? እግዚአብሔር ሆይ ቱሚምና ኡሪም እኔ ለሮቤልም አልሰጠውም ለይሁዳም አልሰጠውም። ይሁዳ ቢፈልግ ጠላቱን ይርገጥ፣ ሮቤልም እንደዚህ ያደርግ፣ ልጅ በልጅ ይሆን። ኡሪምና ቱሚም ሪቨሌሽን መንፈሳዊ መገለጥ መንፈሳዊ ምሪት ግን ለማን ይሁንለት? ለሌዊ ይሁንለት። ለሌዊ ይሁንለት። ጥሩ። ስለዚህ አሁን እያንዳንዱ እስራኤላዊ ቅድም በያዕቆብ ርግማን መሰረት ሌዊን እንዲህ ብሎታል። ሌዊ በምክር ውስጥ ነፍሴ ምን አትበል አትበል፣ ያንተን ምክር እኔ አልፈልግም ነው እስራኤል። ሌዊ ምክሬን እኔ መስማት ሌዊ ቆይ የሆነ ነገር ነው ከላይ ያንተን ምክር አባታችን ረግሞናል፣ በምክር ውስጥ ነፍሴ አትግባ። አሁን ግን እስራኤል ሁሉ ምክር ፍለጋ ማንዳል ነው። አሜን 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 አሜን። ኦሪምና ቱሚም እሱ ጋር ነው። ምን ያህል እግዚአብሔር ይሉታል መጣ ቅድም አባታቸው የሌዋውያን ጉባኤ ብሎ ነበር። አሁን ሌዋውያን ቁጭ ባሉበት ጉባኤ ይፈጠራል። ይሰማል። ሌዋውያን ባሉበት ቦታ ሰው ይከማቻል። ሰው ሁሉ አንድ ነገር ይፈልጋል፣ የእግዚአብሔርን ፈቃድ በህይወቱ ማየት፣ የእግዚአብሔርን ፈቃድ ማወቅ በሆነ ነገር ላይ። አሁን እዚህ ጋር ወደሆኑ ሰዎች ወደሆነ ማን ለይም ጋር ሰው ለምንከማቸው አንተ እኮ ነህ ለይ አንቺ እኮ ነሽ። አሜን። ትምህርት ቤት ባለ በምትማርበት ቦታ ተፈላጊ ሰው ትሆናለህ። ተማሪዎች ዛናን ነገር የሚፈልጉ እናንተ እዚህ ጋር ጨነቀኝና አንተ ምንም ጨንቆ አያውቅም ምን ሆነ ነው ግን የምትማሪው ማለት ምን ሁሉ እንደዚህ ካለ ደስ የሚላችሁ ይላል። አንድ ብላክ አሜሪካዊ ያለ እግዚአብሔር ባሪያና ሁሉ ሲሳቀን በጌታ ደስ ይበላችሁ የሚለው ከገባኝ በኋላ እንቅፋት ሲመታኝ እየሳኩ ሁሉ ጊዜ ይላል ቂም ሲያደርግ በጌታ ምን ይበል። ከዛ ሰው ሁሉ ጠይቋል አንተ ምን አግኝተህ ነው? ምን አግኝተህ? ያሉ ሰዎች ሁሉ ደስታቸው ሆነ ግኝት ላይ ተገናኙ። ምን ሲያገኙ ተው በቃ አይደል ንግግሩ ሊጠፋባቸው እንዴት ነው የወጣለው ብሎ ተመኪና ሲባል እንቅምቅ ያደርጋል። ደስታቸው ሆነ ግኝት ላይ ተገናኙ። መጽሐፉ ግን ምን ብሎ ጨርሷል አይደል? ከአንዳንድ በቀን በስተቀር ነው የሚለው ሁሉ ጊዜ ግን በማን በጌታ። ሰውየው ጳውሎስ አንተ ችግር አይገባህም እንዳንለው የጻፈው ያንን እስር ቤት ቁጭ ብሎ ይሰማል። የእስር ቤት መልእክት ነው ያ መልእክት። እስር ቤት ሆኖ በ2 እና በ4 እግር ብረት ታስሮ በእስር በእንትን በኩል ለውሻም የሆን ምግብ እየተሰጠው እየተወረው ቶርቸር ገራፊው ማታ እየመጣ የገረፈው ሾልኮ በገባለት ወረቀት ደግሜ እላችኋለሁ ሁሉ ጊዜ በጌታ ደስ ይበላችሁ። እየዋሸ ነው ከልቡ ነው። ጳውሎስ ነው ሰውየው ከልቡ ነው አይደለም። ደስ ይበላል የደንስ ያን ለማሳየትም በህይወቱ ተግባር ያደርጋል። እስር ቤት ሆኖ ምንድነው እስር ቤት ገቡ ሲላስና እሱ እስር ቤት ተጣመሩ። ይሄ ማለት ግን እንዳለ አለን ጳውሎስ እና ሲላስ እስር ቤት አናባ ግን እኔ የሚገርመኝ ታውቃላችሁ ታስረው ምንድነው የሚለው መጽሐፍ እኩለ ሌሊትም ላይ ምን ሆነ እግዚአብሔርን በዜማና በመዝሙር ምን ያደርጉ ነበር? ያመሰግኑ ነበር ወይም ሲያመልኩት ነበር ባጭሩ። ግን እስር ቤት ስትጣል ምንድነው ማድረግ ያለበት? የምስጋና መዝሙር ወይስ የመለቀቂያ ጸሎት? ነገ በፊታቸው የሚቆሙ ሰዎች ፊት ሞገስ
ነፃ ነው ተብዬ እንድለቀቅ ሃሌሉያ ሁሉን ትችላለህ ጴጥሮስን ያስለቀቅን ጌታ ሆይ አንተን ለመናለመን ምንድን ነው እንደታሰሩ እዚህ ጋር ተደድበው ነው የገቡት ትዝ ይላችኋል ተደድበው ቁስለው ነው የገቡት እኩለ ሌሊት ላይ ጀምር ተባባል አይደል ምስጋና ሲሉ ሰው ሁሉ እስር ቤት ገብቶ ሲያመሰግናል እግዚአብሔር የለም ነው እንጂ ሰዎቹ ሲያንስ በተግባር አሳይ ለበጨካኞች ናቸው ማለት በቃ ጨካኝ ሰው ሁሉ ጊዜ እግዚአብሔር የሆነ ነገር ያደርጋል በቱሚምህና ኡሪምህ ለቅዱስ ሰው ነው ይላል እግዚአብሔር በናስራስ ለፈተንከው በመሪባ ውሃ ለተከራከርከው ስለ አባቱና ስለ እናቱ ሲጠየቅ ማለት ነው ሌዊ አባትህ ዛት ሌዊ እናትህ ዛት አላየሁም ላለ ኡሪምና ቱሚም ለማን ነው የሚገባው እንኳን ጎረቤት ሰፈር መንደር ምናምን አይደለም እናትህ አባትህ ሲሉት ምን ለሚል ሰው አቤት አላየሁም ገሏላ ዘጋ ወንድምህ ሲል አላየሁም ታውቃቸው አላውቃቸው ለማን ቆርጫለሁ ለእግዚአብሔር ጨክኛለሁ ለእግዚአብሔር ቆርጫለሁ ስለዚህ ለዚህ ሰው ምን ይገባዋል ኡሪም ይገባዋል ለዚህ ሰው ምን ይገባዋል ቱሚም ይገባዋል ገብታችኋል በሚመራ ሰውና በሚንቀጠቀስ ሰው ላይ እግዚአብሔር አንዳች ነገር ማድረግ አይችልም ጨካኝ ከሆንክ ግን እግዚአብሔር በሕይወት ውስጥ ይገለጣል እግዚአብሔር በአንተ ውስጥ ያስቀመጠውን ጉልበት ያወጣል ወንድሞቹን ስላላስተዋለ ሲወጋቸው ወንድሞቹን ምን አላደረገ አላስ ወንድሜነ እለት አላለ ወንድሞቹን ስላላስተዋለ ልጆቹንስ የወለዳቸው አባዬ እዚህ መጡ የሄዳችሁ ነበር ጥጃው ጋር ሄደን አምልከው ታስ ልጆቹን ስላላወቀ ላላወቀው እንዲህ ያለው እግዚአብሔር ሌዋውያን ምን ቃልህን አደረጉ ሰይፉ ምንድነው ቃልህን አደረጉ ቃል ኪዳንህን ጠበቁ ስለዚህ ምን ይሁን ቁጥር 10 ፍርድህን እግዚአብሔር በሆነ ነገር ላይ የሚገልጠውን መገለጥና ፍርድ ማለት ነው ፍርድህን ለያዕቆብ አይደል ደግሞ ይሞታል ያዕቆብ ዘሮች አንሰማም ብሎ የለ አሁን ግን ፍርድን ከእግዚአብሔር የተቀበለ የሚያወጣው ማን ነው ሌዊ ነው ፍርድህን ለያዕቆብ ሕግህን ለእስራኤል ያስተምራል እስራኤል በማን እግር ስር ይቆለቆላል አቤት በሌዊ እግር ስር ሌዊ ይቆማል የሌዊ ዘሮች ይቆማል እስራኤል ይቆለቆላል ቀድም ምን አንልም ብሏል 430 ዓመት የሌዊ ጉባኤ ላይ እግራችን አይግባ ሕግህን ለእስራኤል ያስተምራሉ ጭራሽ በፊትህ ዕጣንን በመሠዊያህም የሚቃጠል መስዋዕት ይሰዋል አቤቱ ሌዊን ማለት ነው ሀብቱን ባርክ የእጁን ሥራ ተቀበል የሚነሳበትን ወገብ ውጋው የሚጠሉትን አይነሱ ለጨካኝ ሰው የሚገባ ፕሮሚስ ነው ከጨካኝ የሚነሱብህ ወገባቸው የተያዘ ይሆናል ወገብ ማለት የኃይል መውጫ የብርታት መውጫ የጉልበት መውጫ ጉልበት ኃይላቸው አሰራ ባንተ ላይ የሚያወጡት የተረገመ ነገር ሁሉ ዜሮ ይገባል አንተ ግን ምን ቆንክ ጨካኝ ቆንክ በፈሪዎች እግዚአብሔር መልካም ነገር ማድረግ አይችልም ጨካኝ አቤቱ ወርሱ ልቤ ጨካኝ አቤቱ ልቤ ጽኑ ጌታ ይመስገን የጀመርኩት መንገድ
ኢየሱስ ነው ለኔ ለእግዚአብሔር ሥራ ተዋጅቷል ዘመኔ። ዞር በል ጠላቴ ሆይ ከእምነት አታዘግየኝ፣ ዞር በል አሉባልታ ከሥራ አታዘግየኝ። ጳውሎስ የለም ተረኛው እኔ ነኝ፣ ለምድሪቱ ተረኛው እኔ ነኝ። ተረጋግቷል ተረኛው እኔ ነኝ፣ እግዚአብሔር ያለሁት እኔ ነኝ። በፈተና ብዛት አይላለም እምነቴ፣ እስካሁን ሞክሮ አልቻለም ጠላቴ። ላይላዬን እያየ የሚመኝ ሊጥለኝ ይደቃል በፊቴ የእግዚአብሔር ባሪያ ነኝ። አልገላመጥም አላይም ግራ ቀኝ፣ አልገላመጥም አላይም ግራ ቀኝ። ለትውልድ የሚሆን ብዙ መልእክት አለኝ፣ ገና ያልገለጥኩት ብዙ እውነት አለኝ። እጅ አልሰጥም ለሰይጣን አላይም ግራ ቀኝ፣ ምንም ጉዳይ የለኝም አላይም ግራ ቀኝ። ጌታ ለዓላማው ነው ከዓለም ያሸፈተኝ፣ ለቅድስና ነው ከዓለም ያሸፈተኝ። በተመሰረተው በብርቱ ዓለት ላይ የአናጢነት ጥሪ ደርሶኛል ከሰማይ። የኋላዬን ሁሉ ረስቻለሁ ፍጹም፣ አስቸኳይ ሥራ አለኝ አልገላመጥም፣ አልገላመጥም አላይም ግራ ቀኝ፣ አልገላመጥም አላይም ግራ ቀኝ። ለትውልድ የሚሆን ብዙ መልእክት አለኝ፣ ገና ያልገለጥኩት ብዙ እውነት አለኝ። እጅ አልሰጥም ለሰይጣን አላይም ግራ ቀኝ፣ ምንም ጉዳይ የለኝም አላይም ግራ ቀኝ። ጌታ ለዓላማው ነው ከዓለም ያሸፈተኝ፣ ለቅድስና ነው ከዓለም ያሸፈተኝ። በሰማነው ቁጥር መፎከር ያበዛል፣ ወጥመድ እናብዛበት ተጠልፎ ይወድቃል ብለው ጠላቶቼ ቢከታተሉኝ፣ ያስነሳኝ ጌታ ነው ፈጽሞ አልቻሉኝ። ወግድ ጠላቴ ሆይ ከሥራ አታዘግየኝ፣ ዞር በል አሳዳጄ ከጽድቅ አታዘግየኝ። ኢዩ የለም ተረኛው እኔ ነኝ፣ ኤልያስ የለም ተረኛው እኔ ነኝ፣ እስራኤል የለም ተረኛው እኔ ነኝ፣ ነህምያ የለም ተረኛው እኔ ነኝ። ጠበቃለሁ ተረኛው እኔ ነኝ፣ ተረጋግቷል ተረኛው እኔ ነኝ። መልእክተኛ ነኝ አሜን፣ መልእክተኛ ነኝ፣ መልእክተኛ ነኝ አዎ፣ መልእክተኛ ነኝ። ዓላማ አለኝ አሜን፣ ዓላማ አለኝ፣ ዓላማ አለኝ አዎ፣ ዓላማ አለኝ። ራእይ አለኝ አዎ፣ ራእይ አለኝ። መልእክት አለኝ አሜን፣ መልእክት አለኝ። መልእክተኛ ነኝ አሜን፣ መልእክተኛ ነኝ፣ መልእክተኛ ነኝ አዎ፣ መልእክተኛ ነኝ። ዓላማ አለኝ አሜን፣ ዓላማ አለኝ።